ስለ ሲድሮ አዶናይ እስኪ ምን እንዳለ እንስማና 1 ሚሊዮን ብር በየወሩ መስራት ትፈልጋላችሁ? ከዜሮ ተነስታችሁ በቀላሉ የምትወዱት ነገር እያደረጋችሁ ሼፍ መሆን የምትፈልጉ ሼፍ ሆናችሁ፣ ስፖርተኛ ከሆናችሁ ስፖርተኛ ሆናችሁ፣ ዘፋኝ ከሆናችሁ እየዘፈናችሁ፣ ዳንስ የምትወዱ ከሆነ እየደነሳችሁ በወር ከ1 ሚሊዮን ብር በላይ በቀላሉ መስራት ትፈልጋላችሁ? እንግዲያውስ ሲድሮ እየወጣ ነው። ሲድሮ እነዚህ ቃላቶች ያስፈሩኛል ለመናገር because ምን ይመስለኛል አዶናይ በጣም ቃል እየገባህ ነው። ተው ሰው እንዳያዝንብህ። መጨረሻ ላይ ግን ገንዘብ ባይሰሩ አንተን ነው እንትን የሚሉት ግን ነው። ሲድሮ ማለት በጣም ከቲክቶክ በእጥፍ የበለጠ አፕሊኬሽን መሆኑን ላስረዳችሁ ፈልጋለሁ። አትሊስት አሁን ቲክቶክ ኢንዲያ ላይ የለም፣ ዘግተዋለች። አሜሪካ ነው ቲክቶክ የገዛችው። በጣም ብዙ ሀገሮችም ቲክቶክ እየተስማማቸው አይገኝም በአሜሪካ ቁጥጥር ውስጥ በመሆኑ ማለት ነው። ብዙዎቻችን ቲክቶክ እየሰራን ምንም አንከፈልም አይደል? ቪዲዮ እንሰራለን፣ እንለፋለን። ብዙዎቻችሁ ገንዘብ የምትጠብቁት ከፕሮሞሽኖች ናቸው። 50,000 ፎሎወር 20,000 ፎሎወር ይዘህ ደግሞ ፕሮሞሽን ለማግኘት ይከብዳል አውቃለሁ። ሲድሮ ላይ ከሆነ ግን ፕሮሞሽን መጠበቅ የለብህም። ሲድሮ ላይ ከሆነ የሚወዱ የሚያደንቁ ሰዎች 1 ብር ብቻ ከሰጡ 5,000 የሚወዱ ሰዎች ብቻ ይኖሩልህ። በየቀኑ 5,000 ብር 10,000 ብር እየሰራ መዋል ትችላለህ። ቲክቶክ ላይ የምታወጡት ኢነርጂ ሲድሮ ላይ ካደረጋችሁት እኔ እግዚአብሔርን ነው የምላችሁ ህይወታችሁ እንዴት እንደሚቀየር እግዚአብሔርን ነው የምላችሁ። ከራሳችሁ አልፋችሁ ለቤተሰባችሁ ትልቅ ተአምር የምትፈጥሩ ሰዎች ትሆናላችሁ።